ባልሽ ለፍቅር ጨዋታ የትኛውን ሰዓት ይመርጣል? ሰዓት አይመርጥም። አልሰጭም። ዴቪ አንተ ጋር ነኝ ያለው ሁለተኛ ጥያቄ ባልሽ ለፍቅር ጨዋታ የትኛውን ሰዓት ይመርጣል? ባልሽ ለፍቅር ጨዋታ የትኛውን ሰዓት ይመርጣል? እኔ ከሚስቴ ጋር ቀኑ ሙሉ አብሬ በውን ደስተኛ ነኝ። እሺ ብትሆን ነው ደስተኛ፣ ግን የፍቅር ጨዋታ ማታ ነው። ምን ነው ቀኑ ሙሉ ለነበር ከዛ ወደ ማታ ቀየርክብኝ። ጩጩስ ልጅ የሚባል ነገር አለ። ልጅ የሚባል አለ። እኛ እነሱን ጠይቂያቸው። የት እንሄዳለን? ከቤታችን እኛ እውነትህን ነው። ደስ ይላል ማታ። ሄኖስ ምን ዞር ብለህ ታያታለህ? መልስ ለኔ ነው። ሰዓት አንመርጥም፣ ግን ሰዓት አይመረጥም። ምን አለባቸው? ልጅ የለ ማንም አና ምን የለ እንደ ልብ ነው። ሰዓት አንመርጥም፣ ምንም ሰዓት የለው። አዎ ሜሊ ታዲያ እንደዚህ በቀላሉ ሊመልሰው ነው አንቺ አፍረሽ ያን ሁሉ ሰዓት ይፈጀሽብኝ። አንቺ ብል አድርገው ለሽ እሷ ግን ያስቀመጠች በዚህ ጥያቄ በእርግጠኝነት ልንሳሳት እንችላለን የሚል እምነት የለኝም። ሙች በለ ምክንያቱም ማለት በቃ ሊሆን የሚችለው እሷን ካየሽ በቃ እኔ አይቼ ምንም ሊሆን አልችልም። ዘራስ ካየሽ ስለኛለሽ በእኔ አንግል ነው ያልኩት። በራስ ስለዚህ ሰዓት ልመርጥ አልችልም ነው። እውነት ነው። ጥሩ ነዋስ በጣም ከባድ ጥያቄ። ምንም አልከበደም። ወይ እንደው እዚህ ውስጥ ንግባልሽ አለ። እስቲ መልስልኝ። ያው እንግዲህ ዴቭ እንዳለው ያው ብሎ ነገር የለም። ራስን ቻል እዛው ማታዬን አትሰድብኝ። ማታዬን አትንካብኝ። የትኛውን ሰዓት እንያዘ? ያው ለመልስ ያህል እሺ ማታ በይው። ለመልስ ያህል ለምን አልከኝ? ለመልስ ካሉ እንደኔ ነህ እንዴ? እውነታ የትኛው ማታ የማታውን ሰዓት እኔ ምን ላድርግ ታዲያ? አይሻልም? ናጉል አይደል? ሞክረሻል። ሞክራለሁ አይደል? ያንቺ ከተረዳሽኝ በቂ ነው። ያው ሄኖክ ራሱ ያያገዘ ነበር እኮ እንደኔ ነህ ካለ እኮ ትንሽ መሄድ ነበረ። በጣም ያናድዳል። እቺን የመሰለሽ ቆንጆ ሰዓት አልመርጥም አትልም? ዴቪም እኮ ተናግሯል። ቤት ጉዳይ ስላለ ነው እንጂ ሰዓት አይወስነው። እኛም አሳልፈነዋል በለው ነገራችሁ። ስማ ቆይ በአንድ ዓመት ነው የሚበልጠኝ እሱ እንትን ሊላ አይችልም። ለምን እሱ 10 ዓመት እኛ 9 ዓመታችን ነው። ስለዚህ ግን እስካሁን እጮኛ ነሽ በለው። እኛ እኮ ወልደናል፣ ተራብተን ብዙ ተማርተናል። ቃሉን ፈጽመን እኮ ነው ጌታ። ደስ ይላል። ሁሉም በጊዜው ነው የሚሆነው። ነብይ ራስህ ነህ እድሉን ያጠበብከው። ሀኒዬ በነፃነት የመለሰችው መልስ ነው። በፍጹም